ፍልስጤማውያን ሰራዊታቸውን ለጦርነት አሰባስበው በይሁዳ ምድር በሰኮት ላይ አከማቹ። እነርሱም በሱኮትና በአዜቃ መካከል ባለው በኤፍስደሚም ሰፈሩ። ሳኦልና እስራኤላውያን ተሰብስበው በኤላ ሸለቆ ሰፈሩ። ፍልስጤማውያንንም ለመግጠም ቦታቸውን ያዙ። ሸለቆ በመካከላቸው ሆኖ ፍልስጤማውያን አንዱን ኮረብታ፣ እስራኤላውያን ደግሞ ሌላውን ኮረብታ ያዙ። ከጌት የመጣ ቁመቱ ከ9 ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና ከፍልስጤማውያን ሰፈር ወጣ። እርሱም ከናስ የተሠራ የራስ ቁር ደፍቶ ክብደቱ 5000 ሰቅል የሆነ የናስ ጥሩር ለብሶ ነበር። በእግሮቹ ላይ የናስ ገምባሌ አድርጎ በጫንቃው ላይ ደግሞ የናስ ጭሪ ይዞ ነበር። የጦሩም ዘንግ እንደ ሸማኔ መጠቅለያ የወፈረ፣ የጦሩም ብረት 600 ሰቅል ያህል የሚመዝን ነበር። ጋሻ ጃግሬውም ከፊት ይሄድ ነበር። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮኾ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊ እናንተም የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወዳለሁበት ይውረድ። ከእኔ ጋር ሊዋጋና ሊገድለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸነፈውና ብገድለው ግን እናንተ ባሪያዎቻችን ትሆናላችሁ፣ ትገዙልናላችሁ። ከዚያም ፍልስጤማዊው ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊት በይሁዳ የቤትልሔሙ ሰው የኤፍራታዊው የእሴይ ልጅ ነበር። እሴይ 8 ወንዶች ልጆች ነበሩት። በሳኦልም ዘመን ያረጀና ዕድሜው የገፋ ሰው ነበር። 3ቱ የእሴይ ታላላቅ ልጆች ሳኦልን ተከትለው ወደ ጦርነት ሄደው ነበር። እነርሱም ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሦስተኛውም ሳማ ይባላሉ። ዳዊት የሁሉም ታናሽ ነበር። 3ቱ ታላላቅ ወንድሞቹ ሳኦልን ተከትለው ሄዱ። ዳዊት ግን የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም 40 ቀን ሙሉ ጠዋትና ማታ ፊት ለፊት ብቅ እያለ ቆሞ ይታያቸው ነበር። በዚህ ጊዜ እሴይ ልጁን ዳዊትን እንዲህ አለው፣ ይህን 10 ኪሎ የተጠበሰ እሸትና 10 እንጀራ ለወንድሞች ይዘህ ወዳሉበት የጦር ሰፈር በቶሎ ድረስ። ይህንም 10 የአይብ ጥፍጥፍ ለክፍል አዛዣቸው አብረህ ውሰድ። ወንድሞችህም እንዴት እንደሆኑ አይተህ ደህንነታቸውን የሚያረጋግጥ ምልክት ከእነርሱ ዘንድ አምጣልኝ። እነርሱ ከሳኦልና ከእስራኤል ሰዎች ሁሉ ጋር ሆነው በኤላ ሸለቆ ከፍልስጤማውያን ጋር እየተዋጉ ናቸው። ዳዊት በማለዳ በጎቹን ለጠባቂ ትቶ እሴይ እንዳዘዘው ዕቃውን ይዞ ጉዞ ጀመረ። ልክ ሰራዊቱ እየፎከረ ለውጊያ ቦታውን ለመያዝ በሚወጣበት ጊዜ ከጦር ሰፈር ደረሰ። እስራኤልና ፍልስጤማውያን ቦታቸውን ይዘው ፊት ለፊት ተፋጠው ይጠባበቁ ነበር። ዳዊት ዕቃውን ከስንቅ ጠባቂው ዘንድ አስቀምጦ ወደ ጦሩ ግንባር ሮጠ። ወንድሞቹንም አግኝቶ ደህንነታቸውን ጠየቀ። ከእነርሱም ጋር በሚነጋገርበት ጊዜ ከጌት የመጣው ፍልስጤማዊው ጀግና ጎልያድ ከሰልፉ መካከል ወጥቶ እንደለመደው ሲደነፋ ዳዊት ሰማ። እስራኤላውያንም ሰውየውን ባዩት ጊዜ ሁሉም በታላቅ ፍርሃት ከፊቱ ሸሹ። እስራኤላውያንም እርስ በርሳቸው ይህ ሰው በየቀኑ እየመጣ እስራኤልን እንደሚገዳደር ታያላችሁ። ይህን ሰው ለሚገድል ንጉሡ ብዙ ሀብት ይሰጠዋል፣ ሴት ልጁን ይድርለታል፣
የአባቱንም ቤት በእስራኤል ዘንድ ከግብር ነፃ ያደርገዋል ይባባሉ ነበር። ዳዊት በአጠገቡ የቆሙትን ሰዎች ለመሆኑ ይህንን ፍልስጤማዊ ገድሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው እግዚአብሔርን ሠራዊት ይገዳደር ዘንድ ይህ ያልተገረዘ ፍልስጤማዊ እርሱ ማን ነው ሲል ጠየቀ። እነርሱም ለሚገድለው ሰው የሚደረግለትማ ይህ ነው ሲሉ አስቀድመው ያሉትን ደግመው ነገሩት። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድህ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውሃቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። ዳዊትም ታዲያ ምን አደረግሁ? መጠየቅ እንኳ አልችልም አለ። ከዚያም ወደ ሌላ ሰው ዘወር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደ ቀድሞ መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ ደረሰ። ሳኦልም ልኮ አስጠራው። ዳዊትም ሳኦልን ከዚህ ፍልስጤማዊ የተነሣ የማንም ሰው ልብ አይሸበር፣ ባሪያ ሄዶ ይዋጋዋል አለው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህንን ፍልስጤማዊ ልትገጥመው አትችልም አለው። ዳዊት ግን ሳኦልን እንዲህ አለው፣ አገልጋይህ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበትም ጊዜ ጉሮሮውን ይዤ በመምታት እገድለው ነበር። ባሪያህ አንበሳውንም ድቡንም ገድሏል። ይህም ያልተገረዘ ፍልስጤማዊ የሕያው እግዚአብሔርን ሠራዊት ተገዳድሮአልና መጨረሻው ከእነርሱ እንደ አንዱ ይሆናል። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ከዚያም ሳኦል ለዳዊት የገዛ ራሱን የጦር ልብስ አለበሰው፣ ጥሩር አጠለቀለት፣ ከናስ የተሠራ ቁርም ደፋለት። ዳዊትም ይህንን ዐይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብሱ ላይ ታጥቆ ለመራመድ ሞከረ። እርሱም ሳኦልን ያልተለማመድሁት ስለሆነ እንደዚህ ሆኜ መራመድ አልችልም አለው። ስለዚህ ሁሉንም አወለቀው። ከዚያም በትሩን በእጁ ያዘ። 5 ድቡልቡል ድንጋዮች ከወንዝ መርጦ በእረኛ ኮረጆው ከጨመረ በኋላ ወንጭፉን በእጁ ይዞ ወደ ፍልስጤማዊው ቀረበ። ፍልስጤማዊውም ጋሻ ጃግሬውን እፊት ፊቱ በማስቀደም ወደ ዳዊት እየቀረበ መጣ። እርሱም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህ ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝና አለው። በአማልክቱም ስም ረገመው። እርሱም እስቲ ወደ እኔና ሥጋህን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ ጦርና ጭር ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርኸው የእስራኤል ሠራዊት አምላክ በሆነው ሁሉን በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እኔ መትቼ እጥልሃለሁ፣ ራስህንም እቈርጠዋለሁ። በዚህች ዕለት የፍልስጤማውያንን ሠራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። እዚህ የተሰበሰቡትም ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለሆነም ሁላችሁን በእጃችን አሳልፎ ይሰጣል። ፍልስጤማዊው ሊመታው በቀረበ ጊዜ ዳዊትም ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው። ፍልስጤማዊውንም ግንባሩ ላይ መታው። ድንጋዩም ግንባሩ ውስጥ ገብቶ ተቀረቀረ።
ፍልስጤማዊም በግንባሩ ተደፋ። በዚህ ሁኔታ ዳዊት በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው። በእጁም ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለውም። ዳዊት ሮጦ በላዩ ላይ ቆመ። ከዚያም የፍልስጤማዊውን ሰይፍ ከሰገባው መዞ አወጣው። እርሱንም ከገደለው በኋላ ራሱን በሰይፍ ቆረጠው። ፍልስጤማውያንም ጀግናቸው መሞቱን ባዩ ጊዜ ሸሹ። ከዚህ በኋላ የእስራኤልና የይሁዳ ሰዎች ተነስተው እየፎከሩ ፍልስጤማውያንን እስከ ጌት መግቢያና እስከ ኢቅሮን በሮች ድረስ አሳደዷቸው። የፍልስጤማውያን ሬሳ ከሸዓይሮይም አንስቶ እስከ ጌት ከዚያም እስከ ኢቅሮን በሮች ባለው መንገድ ላይ ወድቆ ነበር። እስራኤላውያን ፍልስጤማውያንን ከማሳደድ ተመለሱ፣ ሰፈራቸውንም በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው። ነገር ግን የፍልስጤማዊውን የጦር መሣሪያዎች በራሱ ድንኳን ውስጥ አስቀመጠ። ዳዊት ፍልስጤማዊውን ለመግጠም በሚሄድበት ጊዜ ሳኦል ተመልክቶ የሰራዊቱን አዛዥ አቤኔርን አቤኔር ሆይ ይህ ልጅ የማን ነው ሲል ጠየቀው። አቤኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቅም ብሎ መለሰለት። ንጉሡም እንግዲህ ወጣቱ የማን ልጅ እንደሆነ ተከታትለህ ድረስበት አለው። ዳዊት ፍልስጤማዊውን ገድሎ እንደ ተመለሰ አቤኔር ይዞ ንጉሡ ዘንድ አቀረበው። በዚህ ጊዜ ዳዊት የጎልያድን ራስ በእጁ ይዞ ነበር። ሳኦልም አንተ ወጣት የማን ልጅ ነህ ሲል ጠየቀው። ዳዊትም እኔ የአገልጋይህ የቤትልሔሙ ሰው የእሴይ ልጅ ነኝ ሲል መለሰ።